መልእክቴን በቀጥታ የማስተላልፈው ለጠቅላይ ሚኒስትር አብይ አህመድ ነው። በአንድ ወቅት አብይ አህመድ እኔ መንደር ድረስ ወርጄ እንድጠብቅ አይደለም የተሾምኩት አይነት ነገር ሲናገር ሰምተነዋል። እኔ ሰምቼዋለሁ። ግን ያው ሚዲያ ላይ ስላለ ወይም በሚዲያ ስለተናገረው ሰምተነዋል፣ ሁላችንም ሰምተናል። እንግዲህ ከዛም በፊት ያንን ከመናገሩም በፊት ከዛም በኋላ እስከ ዛሬዋ ቀን ድረስ በኢትዮጵያ በርካታ የሰው ህይወት ጠፍቷል። በርካታ ንብረቶች ወድመዋል። በመንግስትም በኩል ወይም ደግሞ መንግስት በሚያውቀው በኩል ነው ይሄ ሁላ ነገር ሲሆን የነበረው ማለት ነው። እና እስካሁንም እየሆነ ያለው አገሪቷን መጠበቅ አልቻለም ወይም መጠበቅ አልቻልክም። መልእክቱን ላንተ ነው ማስተላልፈው ብያለሁ። የአገሪቱን ሰላም መጠበቅም ማስጠበቅም አልቻልክም። አለበለዚያ ደግሞ የአገሪቷን ሰላም ከሚነሷት ግለሰቦችና ቡድኖች ጋር ያንተም እጅ አለበት ማለት ነው፣ ወይም አንተም አለህበት ማለት ነው። እና መልእክቴን ላስተላልፍ ላንተ በቀጥታ ልነግርህ የምፈልገው ሁለት ቀለል ያሉ ታሪኮችን በዚህ 100 ዓመት ውስጥ ኢትዮጵያ ውስጥ የተፈጸሙትን ታሪኮች በጽሁፍ ያገኘሁትን ነው ልነግርህ የምፈልገው። ብታነብና ለአገሪቷ የሚጠቅሙ ነገሮችን ከዛ ንባብ ውስጥ ለቅመህ ብታገኝ ኖሮ እስከ ዛሬ ድረስ ነጋሪም መካሪም አያስፈልግም ነበር። ምናልባትም ደግሞ የምታነበውን ነገር ወይም የምትሰማውን ነገር በተገላቢጦሹ እየተረጎምከው ይሆናል አሁን ያለህበት የጥፋት ዓለም ውስጥ ያለኸው የሚል እምነት አለኝ። እና ለማንኛውም እስቲ እኔ ትንሽ ወረቀት ሳገላብጥ ካገኘሁት የኢትዮጵያ ታሪክ ከደጅ ምንም ታሪክ አላመጣልህም። ያው አሁን እኛ ያለንበት ውጥንቅጥ አንተም እመራቸዋለሁ ብለህ የምትመራበት መንገድ ሁሉም ከደጅ የመጣ ነው፣ ከውጭ የመጣ ነው። ዳንሶላ ከላይ ለብሰ ነው ያለነው ነው እንጂ እኛ አይደለም። ስለዚህ ከደጅ አላመጣለም። የምንማራቸውን ነገሮች ከዛው ከውስጥ ከቤታችን እንማራለን። ማስተካከል ያለበትን የጠፋውን ነገር እያስተካከልን እያረምን መሄድ አለብን ብዬ አስባለሁ። ማሰብ ብቻም ሳይሆን ልክ ነኝም ብዬ ነው የማምነው። እና እስቲ የኔ እምነት ካንተ ጋር ወደ አንተ የሚጋባ ከሆነ ላሰማህ። እስቲ ስለ ምኒልክ ነው የሚያወራው። ምናልባትም ሊያምህ ይችላል፣ ሊጎረብጥ ይችላል። ምኒልክ የሚለውን ስም ሳነሳብህ ምንም ማድረግ አልችልም። አለርጂክም ካለብህ የግል ዶክተርህን ወይም ደግሞ መድኃኒት ካለህ መድኃኒትን በርከት አድርገህ ከጎንህ አድርገህ ልትሰማኝ ግድ ይልሃል። በመጀመሪያ ያገኘሁት ታሪክ በገጽ መጽሐፉ በመጀመሪያ መጽሐፉን ልጥቀስልህ። ኦዛና ምኒልክ ይላል። የተጻፈው በንጉሴ አየለ ተካ ይባላሉ። እኚህ ጸሐፊ ከዚህ በፊት የዚህን ቁጥር 1 ምኒልክ ታላቁ ጥቁር በሚል የጻፉት መጽሐፍ አለ። ከቻልክ ሁለቱንም አነበው፣ አለበለዚያ ካነበቡ ሰዎች አጠር አድርገው እንዲነግሩ። ምክንያቱም አለርጂ ስላለብህ ምኒልክ ወይም ደግሞ ስለ ነገስታቶቹ መስማት አለርጂ ስላለብህ ሊያሳክክ ወይ ሰውነት ሊያባብጥ ይችላልና አጠር አድርገው እንዲነግሩ እነዚህ በዙሪያ ያሉትን አማካሪዎችህን ወይም መካሪዎችህን ብትጠይቃቸው ወይ አንተም እንደምንም ችለህ ብትሰማው ደስ ይለኛል። ታዲያ በዚህ ኦዛና ምኒልክ በሚለው ታሪክ ላይ ከአዲስ አበባ ተነስቶ አንድ
ነጋዴ ነው። አርመናዊ ነጋዴ ነው። ይህ ነጋዴ በኢትዮጵያ ብዙ ሲሰራ የቆየ ነጋዴ ነው። በንጉሱም ዘንድ እንዲሁም ሀረር ባሉት ራስ መኮንን ዘንድም በጣም የተወደደ ነጋዴ ነው። ኢትዮጵያን በንግድ በኩል ወደ ተሻለ ደረጃ ያሻግራታል ብለው የሚያስቡት ሰው ነውና በአንድ ወቅት ከአዲስ አበባ ተነስቶ ወደ ሀረር በሚጓዝበት ጊዜ ያው ደርሶ ሲመለስ መሃል ላይ ድሬዳዋ አለች። ድሬዳዋ ላይ እቃውን ይዘረፋል ይህ ሰው ማለት ነው። እቃውን ከተዘረፈ በኋላ በጣም ይናደድና ይሄንን ነገር ለንጉሱ እንዲደርስ ያደርጋል ማለት ነው። ይህ ዜና ንጉሱ ጋር እንደደረሰ ምን ብለው ንጉሱ ትእዛዝ ያስተላልፋሉ? እቃው ተፈልጎ በአስቸኳይ እንዲመለስለት ብለው ትእዛዝ ያስተላልፋሉ። የት ነው ያሉት? ንጉሱ አዲስ አበባ። እሱ የት ነው ያለው? ድሬዳዋ አካባቢ። እንግዲህ ይህ ታሪክ የተፈጸመው በ1897 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው ይላል መጽሐፉ። የጊዜውን ልዩነት ተመልከተው። ከ1897 እስከ 2018 ዓመተ ምህረት ድረስ ከፈለክ እስከ ዛሬዋ ቀን ድረስ ማስላት ትችላለህ አንተ። አመቱን ብቻ ስንቆጥረው 121 አመት አለው። እንግዲህ በዚህ 121 አመት ውስጥ ያለንን የጊዜ ልዩነት ርቀቱን ተመልከተውና ምኒልክ በሰዓቱ ያሳለፉትን ውሳኔ እናያለን። እሳቸው ያንን መልእክት እንዳስተላለፉ የሰውየው እቃ ከነሌባው ተገኝቶ እቃው ተቆጥሮ ተሰፍሮ ተለክቶ እሱም አይቶት እንዲረከብ አድርጉ ብለው ነበረ ያዘዙት። ያ ነገር ሆነ፣ ተፈጸመ። እቃው ተገኘ ከነሌባው። ለሰውየውም አሳዩት። የራሱ እቃዎች እንዳሉ ናቸው። ያንን ይዞ ሄደ ማለት ነው። እንግዲህ ተመልከተ። እሳቸው አዲስ አበባ ነው ያሉት፣ ግን ትንሿ እዛ ድሬዳዋ አሁን ላንተ መንደር ብለህ መጠራት ልትሆን ትችላለች። አሁን ላይ መንደር ይጠብቃሉ ማለት ነው። ንጉሱ አዲስ አበባ ቁጭ ብለው ማለት ነው። አንድ ያዝ። ሁለተኛው ታሪክ ደግሞ እዚሁ መጽሐፍ ላይ በገጽ 78 ላይ ታገኘዋለህ። ይሄ ሁለተኛው ታሪክ የተፈጸመው ከመጽሐፉ ላይ ቃል በቃል ባነብልህ ደስ ይለኛል። ያቺን የምፈልጋትን እንድትሰማት የምፈልጋትን አንተ መንደር አልጠብቅም ብለህ የምትለውን እነሱ መንደር እንዴት እንደሚጠብቁ ላሳይህ ስለወደድኩኝ ነው። ገጽ 78 አንቀጽ 3 ላይ ከመስመር 4 ጀምሬ ነው የማነብልህ። የሟቹን የጫማ ዱካ በመከተልም ሄዶ አስከሬኑን ከወደቀበት አገኘው። ከኋላው በጦር ከመወጋቱም በላይ በጭኖቹ መሃል በስለት የተጎዳው አካሉ በደም ተጨማልቋል። ወሬው ለምኒልክ ተልኮ ወታደሮች ገስግሰው ደረሱ። የአካባቢው የጎሳ መሪ ወንጀለኛውን እንዲያወጣ አለዚያ የመንደሩ ከብቶች እንደሚወረሱ ማስጠንቀቂያ ተሰጠው። የጎሳው መሪ ነፍሰ ገዳዩን አሳልፎ በመስጠቱ ወንጀለኛው አዲስ አበባ ተወስዶ በፍርድ የሞት ቅጣት ተፈጸመበት ይላል። እንግዲህ አሁንም ይሄ ነገር የተደረገው በዘመኑ ከ120 ዓመት በፊት ይሄ ነገር አሁንም የተደረገውና ምን ልልህ ፈልጌ ነው፣ አንተ መንደር አላስተዳድርም ያውም በቪዲዮ ተቀርጸው ዜና ተሰርቶባቸው የሚችሉ አካላቶች ለማሳየት ሞክረው አንተ መንደር
አልጠብቅም ወይም መንደር ለጠብቅ አልተሾምኩም ማለት በጣም ያሳፍራል። ይሄንን ነገር ከሰማውበት ጊዜ አንስቶ አርፌ አላቅም። አእምሮዬ ብዙ ያስባል። እንደ ሰው እንደ ኢትዮጵያዊ ብዙ ይጨነቃለሁ። ነገር ግን አንተ ጋር ደርሼ ምንም የማድረግ አቅም እንደሌለኝ አንዳንዴ ሳስበው ሆድ ይብሰኛል። ቢሆንም ግን ዛሬም አልረፈደም። ምክንያቱም ዛሬም ሰው እየተገደለ ነው ኢትዮጵያ ውስጥ። ዛሬም ሰው እየተራበ ነው ኢትዮጵያ ውስጥ። ዛሬም ሰው ከመኖሪያ ቤቱ እየተፈናቀለ ነው። ዛሬም ኢትዮጵያ ውስጥ ሰው እየተሰደደ ነው እና ዝም ብሎ በባዶ ማዘኑ ይበቃኛል ብዬ ነው። አጋጣሚ ኖሮኝ መጥቼ ፊት ለፊት እስከምንገናኝ ድረስ ይህንን መልእክት ልክልሃለሁ። በዚህ በዘመናዊ መሳሪያ ማለት ነው። ነገስታቶቹ በዘመኑ የተሳለጡ መንገዶችና እንዲሁም የመገናኛ መሳሪያዎች ባልነበሩበት ሰዓት እንዲህ አይነት ውሳኔዎችን አስተላልፈው ከውሳኔያቸውም ደግሞ ተፈጻሚ ሆኖ ስናይ በጣም ነው የሚገርመው፣ በጣም ነው የሚደንቀው። ምን ያክል ለሰው ክብር እንዳላቸው ያሳያል። ከዛፍ ከችግኝ ተመረቀ ከተባለ ህንፃ ወይም ግንብ ሪባን ለመቁረጥ መቀስ ይዞ ከመሯሯጥ ይልቅ ለሰው ልጅ ምን አይነት ክብር እንዳላቸው ነው የሚያሳየው። ዛሬ በዚህ ዘመን ሰልጥኗል ተብሎ ሚዲያው ከቡድን ሚዲያ አንስቶ እስከ ግለሰብ ድረስ በፌስቡክ፣ በቲክታክ፣ በቫይበር፣ በሌሎችም በመሳሰሉት እንደዚህ ወሬዎች፣ ቪዲዮዎች እየተንሸራሸሩ አላየውም አልሰማውም ማለት ወይ አይነ ስውር ነህ አሊያም ደግሞ ጆሮህም አይሰማ ነህ ማለት ነው። እና አሁንም የቴክኖሎጂ ዘመን ላይ ነን ብለህ ነው ይሄንን ሁላ ነገር እያደረክ ያለውና በቴክኖሎጂ ተጠቅመህ የምልክት ቋንቋ ወይም ደግሞ ብሬል ቶሎ መልመድ አለብህ በአፋጣኝ ማለት ነው። ምክንያቱም አንተ የምትመራቸው ሰዎች ጠመንጃና ዱላ ይዞ አንተን ይጠብቁሃል። አንተ ደግሞ እያጠፋህ ነው። ማጥፋትህን እነሱ እስካላወቁ ወይም ደግሞ አውቀው እስከደገፉህ ድረስ አንተ እንድትነቃ እኛ ደግሞ ዝም ማለት የለብንም። መጓጓዣ፣ መኪና፣ አየር፣ ድሮን፣ ይሄንን ሁላ ነገሮች መጓጓዣዎች፣ ፈጣን መጓጓዣዎች ሰብስበህ እንደ ቀንድ አውጣ አዲስ አበባን ቅርፊት አድርገህ እዛ ውስጥ መቀመጥ ልክ አይደለም። ስለዚህ መውጣት አለብህ። ከአዲስ አበባ ወረድ ብለህ አንተ መንደር ያልካቸውንም ዛሬ ላይ የሰው ልጅ የሚገደልባቸውን እነዛን ቦታዎች ሄደህ ዞር ዞር ብለህ ማየት አለብህ። አዲስ አበባ ላይ ቁርስ አይሻግትብህ፣ ምሳ አይሻግትብህ፣ ተከትሎ ይመጣል። ብትበላ የሆነች ዳቦ የሆነች ፍርፍር ነገር ነው። ምሳ ብትበላ የሆነች አንድ እንጀራ ወይ ደግሞ እንደ ሌሎቹ የአፍሪካ መሪዎች ከሆነ ፓስታውን፣ ሩዙን፣ ሌላውንም ላዛኛውንም ያው ከጣሊያን የተራረፈው እንደዛ ልትበላ ትችላለህ። ሌላ ምንም ልታረግ አትችልም። በተረፈ ይህን ህዝብ እኛን እጠብቃለሁ ብለህ የምርጫው ነገር በጣም አስቀኝ ነው። ያንተ ብቻ አይደለም ዓለም ላይ ያለው ይኸው እናንተ መታምኑበትም እዚህ የወደቀው አለ አይደል ትራምፕ፣ እሱም እንዴት እንደተመረጠ እናውቀዋለን። ወንጀለኛ ነው፣ ሌባ ነው። በቃ ግን ጠመንጃና ሳንቲም እጁ ላይ አለ። ማንንም እንደፈለገ ያሾረዋል፣ የሚሾርለትን ማለት ነው። እና ለአንተ የምነግርህ ነገር ይሄንን በቃ ያስካቸውን መኪና፣ ድሮኖች፣ ጠመንጃ ያስታቀፍካቸውን ወታደሮችን ሁሉን ማንቀሳቀስ ትችላለህ። እነዛንም ማንቀሳቀስ ስለቻልክ ነው
ይሄን ሁላ ጥፋት እያጠፋህ ያለው ጥፋት መሆኑ ካልገባህ እኔ በቀጥታ እየነገርኩ ነው ያለው። እያጠፋህ ነው ያለው አብይ አህመድ እያጠፋህ ነው ያለው። የሰው ነፍስ እየገደልክ ነው ያለው። እናትን ከልጇ እየለየህ ነው ያለው። አባትን ከልጆቹ እየለየህ ነው ያለው። ባልና ሚስቶችን እየለየህ ነው ያለው። ልጆችን አልባሌ ብልግና እያስተማርክ ነው ያለው። ጣቶቹን ለአንተ ላይ ነው የሚቀስሩት። ጣቶቹን ለአንተ ላይ ነው የሚቀስሩት። ምክንያቱም ወንበሩ ላይ ተቀመጥኩ አንተ ነህ። የማድረግ አቅም ያለህ አንተ ነህ አሁን ላይ። ያንን ስልህ ታዲያ እንድትዘባነንበት አይደለም፣ ግን ጊዜያዊ አቅም ያለው አንተ ጋር ነው ለማለት ነው እንጂ ማናችሁም ከእግዚአብሔር ፍርድና ከእግዚአብሔር ዱላ ማናችንም አናመልጥም። ማናችንም አንተም ወንበር ላይ ቁጭ ብለን የሚታይ ጥፋት አጠፋህ፣ እኛም ቤታችን ቁጭ ብለን የማይታይ ጥፋት በድብቅ አጠፋን። ሁላችንም ከእግዚአብሔር ቅጣት አናልፍም እና አስብበት። እነዚህ ሁላ ጥፋቶች እየጠፉ ያሉት አንተ ማድረግ እየቻልክ ነው። ማድረግ የቻልከው በጥፋት በኩል ነው እና ፊትህን በጥሩ በኩል እንድታዞረው ነው መልእክት የምሰጥህ። ልምምጥ አይደለም። ኢትዮጵያዊ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ልጅ ነኝ። አልለማመጥም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዲያብሎስ ጋር እንድንለማመጥ ከዲያብሎስ ጋር አይደለም መለማመጥ እንድናወራው እንኳን አላስተማረንም። በቃ ቀጥታ ወደ ገደለው እና አብይ በአካል አግኝቼ ይሄንን መልእክት ፊት ለፊት ደግሞ አይነን እያየው ይሄን መልእክት እስከማስተላልፍልህ ድረስ ብታስተካክል አካሄድህን ብታስተካክል፣ ከግንብ ወደ ሰው ብትመልስ አካሄድህን፣ ከዛፍ ወደ ሰው ብትመልስ አካሄድህን፣ ከኮሪደር ወደ ሰው ብትመልስ አካሄድህን፣ ከፓርክ ወደ ሰው ብትመልስ አካሄድህን እመክርሃለሁ እና ጊዜው አረፈደም እልሃለሁ። ተመለስ። ቸር ሰንብት። የሚቀጥለውን መልእክቴን እስከማስተላልፍልህ ድረስ